የህንድ ኦርቶዶክስ ቤተክርስቲያን ሰሞኑን በዚህ የጥቅምት ወር ላይ የሐዋርያው ቅዱስ ቶማስን ወይም ደግሞ ህንዳውያን ማርቶማ ብለው የሚጠሩትን ቅዱስ ባስልዮስን ያከበሩበትን 100 መስቀሎችን የቅዱስ ቁርባንን ስርዓትን አስመልክቶ ህንዳውያን ኦርቶዶክስ ክርስቲያኖች አብያተ ክርስቲያናቸውን እንዲህ በምንመለከተው የመብራት ብርሃን በማድመቅ እንዲሁም ደግሞ ልክ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን ጃንጥላዎቻቸውን ይዘው በመውጣት የእግዚአብሔርን ክብር ለመግለጥና ለማሳየት በማለት ዑደትና ዙረትን በማድረግ ህንዳውያን ክርስቲያኖች የማርቶማን በዓል በቅዳሴ በዝማሬና በቅዱስ ቁርባን እንዳከበሩት ከህንድ ማላንካራ ኦርቶዶክስ ቤተክርስቲያን የሚወጡ መረጃዎች ይገልጣሉ፣ ያስረዳሉ። የህንድ ኦርቶዶክስ ቤተክርስቲያን ብዙ ያልተወራላትና ያልተነገርላት ግን እጅግ በጣም ደማቅና አኩሪ ታሪክና ሐዋርያዊ አገልግሎት እየፈጸመች ያለች ቤተክርስቲያን ናት። የህንድ ኦርቶዶክስ ቤተክርስቲያን ልክ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን በሶሪያ ኦርቶዶክስ ቤተክርስቲያን አንድ ሀገረ ስብከት እንደነበረች ለዚች ቤተክርስቲያን መመስረት ደግሞ ከ12ቱ የጌታ ደቀ መዛሙርት ወይም ደግሞ ሐዋርያት መካከል የሆነው ሐዋርያው ቅዱስ ቶማስ ቤተክርስቲያኒቱን እንዳነጻትና በዚያም ክርስቲያናዊና ኦርቶዶክሳዊ ሕይወትን እንደሰበከ እንዳስፋፋ ከቤተክርስቲያኒቱ የሚወጡ መረጃዎች ይገልጣሉ፣ ያስረዳሉ። እንግዲህ ብዙ ያልተነገረላቸውና ያልተወራላቸው በሂንዱይዝም በቡድሂዝምና በብዙ ከባድ በሆነ ባዕድና ጣዖት አምልኮ የተከበበችውና የተሞላቸው ህንድን የሚባረኩና ለህንድ በረከትና መጽናናት የሆኑት እነዚህ ኦርቶዶክሳውያን ክርስቲያኖች ከ2.5 ሚሊዮን እስከ 3 ሚሊዮን የሚደርሱ ህንዳውያን ኦርቶዶክስ ክርስቲያኖች በህንድና በአካባቢው እንደሚኖሩ መረጃዎች ይጠቁማሉ፣ ያስረዳሉ ማለት ነው። የህንድ ኦርቶዶክስ ቤተክርስቲያን ከኢትዮጵያና ከሌሎች እህት አብያተ ክርስቲያናት የተለየ ነገር ሳይኖራት በዶግማና በዶክትሪን ከኛ ጋር ብዙ የምትመሳሰልበት አጋጣሚ እንዳለ መረጃዎች ይጠቁማሉ፣ ይገልጣሉ። ከዚህ በፊት የህንድ ኦርቶዶክስ ቤተክርስቲያን የተመሰረተችበትንና የሚያከብሩትን እጅግ አስደማሚና አስደናቂ በዓልን በተመለከተ በዚህ በንጋት ኮከብ ሚዲያ ዝግጅት መረጃዎችን አቅርቤላችሁ ነበር። ዛሬ ደግሞ የማርቶማ በዓል ወይም ደግሞ የቅዱስ ባሳሊየስ ብለው የሚጠሩትን በቤተ ክርስቲያን አነጋገር ደግሞ የቅዱስ ባስልዮስን የልዳን በተመለከተ የህንዳውያን የበዓል አከባበር ምን ይመስላል የሚለውን መረጃዎችን ይዤላችሁ ቀርብ ያለው። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ መረጃዎች ደግሞ ሲለቀቁ ፈጥነው እንዲደርሷችሁ የደወል ምልክቷን በመጫን ላይክና ሼር እያደረጋችሁ አብራችሁኝ እንድትቆዩና ይህንን የህንዳውያንን ታሪክና ባህል እንድትመለከቱ የምጋብዛችሁ ሙልጌታ ስዩም ነኝ። የህንድ ኦርቶዶክስ ቤተ ክርስቲያን ከ12ቱ የክርስቶስ ደቀ መዛሙርት በሆነው በሐዋርያው ቅዱስ ቶማስ የተመሰረተችና የታነጸች እንደሆነ ከህንዳውያን በተጨማሪ የኢትዮጵያ ኦርቶዶክስ ቤተ ክርስቲያንና ሌሎች አብያተ ክርስቲያናትም የሚመሰክሩትና የሚያረጋግጡት ታላቅ እውነትና ሀቅ ነው። ይህንን መሰረት በማድረግ በህንድ ውስጥ የኦርቶዶክስ ክርስትና እንዲስፋፋ ክርስቶስ እንዲመለክና እንዲሰበክ ከ5ቱ አብያተ ክርስቲያናት መካከል የሶሪያ ያዕቆባዊት ኦርቶዶክስ ቤተ ክርስቲያን ህንድን እንደ አንድ ሀገረ ስብከት በመያዝ በዛ ታላቅ የሆነ ሐዋርያዊ አገልግሎትን እንደፈጸመችና በርካታ ነፍሳትን ለክርስቶስ ምርኮ አድርጋ እንዳቀረበች ታሪኳ ይናገራል ማለት ነው። እስከ ቅርብ ጊዜያትና ዘመን ድረስ የህንድ ኦርቶዶክስ ቤተክርስቲያን አንድ ሀገረ ስብከት ሆና በሶሪያ ኦርቶዶክሳዊት ቤተክርስቲያን የምትመራና የምትተዳደር ቤተክርስቲያን ነበረች። ከጥቂት ጊዜያትና ዘመናት በኋላ ልክ እንደ ኢትዮጵያ ኦርቶዶክስ ቤተክርስቲያን የራሷን የአስተዳደር ስርዓት በመወሰን ከሶሪያ ኦርቶዶክስ ቤተክርስቲያን ጥገኝነት በመውጣት ጳጳሳትን፣ ፓትርያርክን የራሷን የአስተዳደር ስርዓት በማዋቀር ቤተክርስቲያኒቱ ራሷን ልትችላለች ማለት ነው። እንግዲህ የህንድ ኦርቶዶክስ ቤተክርስቲያንን ስናስብ በህንድ ውስጥ እጅግ በጣም የተንሰራፋውንና በቁጥር የማይገለጠውን የባዕድ ወይም የጣዖት አምልኮን እናስባለን። ህንዳውያን ከዚህ የጣዖት አምልኮ ጋር እየተፋጠጡ ነው ክርስቶስን የሚያመልኩት። ከህንዳውያን የህዝብ ቁጥር አኳያ ስንመለከት የህንድ ኦርቶዶክስ ቤተክርስቲያን አማኞች ቁጥር እጅግ በጣም አነስተኛ ነው። ከ2.5 እስከ 3 ሚሊዮን የሚጠጋ ኦርቶዶክሳዊ ክርስቲያን እንደሚኖርባት ነው የሚገመተውና የሚገኘው። የህንድ ኦርቶዶክስ ቤተክርስቲያን መቀመጫ ወይም መንበር በደቡብ ህንድ በምትገኘው ኬሬላ ተብላ በምትጠራው ከተማ ወይም ደግሞ መንደር የህንድ ኦርቶዶክስ ቤተክርስቲያን መንበረ ፓትርያርክ ወይም ደግሞ ርዕሰ ሊቃነ ጳጳሳት ቅዱስ ሲኖዶስ የሚሰበሰብበት ስፍራ እንደሆነ በቤተክርስቲያኒቱ ታሪክ ይነገራል።
እንግዲህ የህንድ ኦርቶዶክስ ቤተክርስቲያን ስትጠራ የማላንካራ ኦርቶዶክስ ቤተክርስቲያን ተብላ ነው፣ ወይም ደግሞ ማርቶማ የቅዱስ ቶማስ ቤተክርስቲያን ተብላ የሐዋርያዊ ቅዱስ ቶማስን አገልግሎትና ሐዋርያዊ ጉዞን ለማስታወስና ለማሰብ በቅዱስ ቶማስ ትጠራለች፣ ትሰየማለች ማለት ነው። እንግዲህ ከሰሞኑ በህንድ ኦርቶዶክስ ቤተክርስቲያን የተከበረ አንድ ታላቅ የሆነ ኦርቶዶክሳዊና ሃይማኖታዊ ስነስርዓት በህንድ ቤተክርስቲያንና አብያተ ክርስቲያናት ዘንድ በደማቅ ሁኔታ ተከብሮ እንደነበር ከመረጃዎች እየሰማንና እያደመጥን እንገኛለን። የህንድ ኦርቶዶክስ ቤተክርስቲያን ልክ እንደ ኢትዮጵያውያን ክርስቲያኖች ለበዓላት እጅግ በጣም ትልቅ ቦታንና ትኩረትን የሚሰጡ ክርስቲያኖች ናቸው። በዓላት ከመምጣታቸው በፊት አስቀድሞ ልክ እንደ ገና፣ እንደ ጥምቀትና እንደ መስቀል በዓል አስቀድመው ህንዳውያን ክርስቲያኖች በዓሉ የሚከበርበትን ስፍራ በልዩ ልዩ ስነስርዓቶችና ባህላዊ መገለጫዎች በዓላቱን ስፍራ ያደምቃሉ፣ ያስውባሉ። እንደምንመለከተው በዚህ ስፍራ ላይ ዘመናዊ በሆነ የመብራት ብርሃን በመጠቀም ቅዱሳን ስዕላትን የጌታችን የኢየሱስ ክርስቶስን መስቀል በመግለጥና በማሳየት ቤተክርስቲያኒቱን በብርሃን ጎርፍ በማጥለቅለቅና በማስዋብ በዚህ ስፍራ ላይ ቅዱሳን ስዕላት እመቤታችንን፣ የቅዱስ ጊዮርጊስን፣ የክርስቶስን፣ የሌሎች ቅዱሳንን ስዕል በማሳየትና በመግለጥ ህንዳውያን ክርስቲያኖች ይህንን የሐዋርያዊ ቅዱስ ቶማስን ወይም ማርቶማ ተብሎ የሚጠራውን በዓልና የቅዱስ ባሳሊየስ የልዳን በዓልን አስመልክቶ አስቀድሞ እንዲያሉ ቅድመ ዝግጅት ስራዎችን ህንዳውያን ክርስቲያኖች ያደርጋሉ ማለት ነው። በዓሉን በዚህ መልኩ ቅድመ ዝግጅት ካደረጉ በኋላ የበዓሉ ዕለት ህንዳውያን ክርስቲያኖች ሁሉም ማለት በሚቻል ደረጃ በበዓሉ ስፍራ በሚገኝበት ሰዓት ላይ የእግዚአብሔር የክብር ደመናን ምሳሌና አምሳያ የሆነውን ጥላን ወይም ዣንጥላን በመያዝ በበዓሉ ስነ ስርዓት ላይ ይገኛሉ፣ ይታደማሉ። እንደኛ እንደ ኢትዮጵያውያን ክርስቲያኖች ቤተክርስቲያናቸውን እየዞሩ ጥላዎቻቸውን ይዘው መስቀላቸውን ከፍ አድርገው እያሳዩና እየገለጡ የህንድ ኦርቶዶክስ ክርስቲያኖች በዚህ በዓል ላይ ቤተክርስቲያናቸውን ዑደት እየፈጸሙ ወይም እየዞሩ ይህንን በዓልና ዕለት ያስባሉ ማለት ነው። እንግዲህ ህንዳውያን ክርስቲያኖች ይህንን በዓል ለማክበር መነሻ የሆናቸው ነገር ምንድን ነው የሚለውን ጉዳይ አንዳንድ መረጃዎችን ለማግኘትና ለመመልከት ቃኝቼ ነበር። ያገኘኋቸው መረጃዎች እጅግ በጣም በርካታና አስደማሚ ነገሮች ናቸው። እንግዲህ እንደ ህንዳውያን አነጋገርና የበዓል አከባበር ስነስርዓት የካኒ 20 ፔሩናል አቆጣጠርን ይጠቀማሉ። በኮታማን ጋላም ኬሬላ በሚገኘው የማርቶማ ቼሪያ ፓሊ የቅዱስ ቶማስ ቤተክርስቲያን ይህ የሚከበር ዓመታዊ በዓል ነው። በዓመት